አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድ ወንድሞችና እህቶች ትንሽ ሰሞን ጠፋ ብያለሁኝ። እንግዲህ የአላህ ማለት ነው ፈቃዱ ሆኖ ለትንሽ ደቂቃ ትንሽ እናንተን ማስታወሳችሁ ነገር ይኖረኛል። ለቀድ ጃአት ሸሪዓቱል ኢስላሚ ሚን ዚሊል ዑቡድየቲ ሊገይሪላሂ ወተክሪሚሂ የሚል ነው። እስልምና የመጣው የሰውን ልጆች ማለት ነው ተባርነት ውርደት ለማውጣት ተባርነት ውርደት ለማውጣት እና ከአላህ ውጭ ማለት ነው የሚመለክን አምልኮት ከዛ ወጥቶ ለአላህ ብቻ አምልኮ ለአላህ ብቻ እንዲደረግ የመጣ እስልምና ነው። እና ወተክሪምሂ ሰዎችን ማለት ነው ለማክበር እና ደረጃቸውን ከፍ ለማድረግ የመጣ እስልምና ነው። ሌላው ወኢቃመቲል አድሊ በይነሁ ወበይነል አኸሪነ በእስልምናና በሌሎች መካከል ፍትሐዊነትን ለማስፈን ማለት ነው የመጣ ነው እስልምና ብሎ ማለት ነው። ሚን አህም መባዲኢል አሸሪዓቲ ኢስላሚያ እስላማዊ የተሆኑ ህጎች ማለት ነው በጣም ዋናው በጣም አሳሳቢ የሆነው ምንድነው? አንደኛ አልዓድሉ ነው፣ ፍትሐዊነት ነው። ፍትህን ማስፈን በሰዎች ላይ ፍትህ ማስፈን ማለት እውነትን መናገር እውነትን ነገር ማለት ነው። ለሰዎች እውነትን ማሰብ እውነትን እንትን ማለት ማስፈን ሀቅ በሰዎች ላይ ማቆም ማለት ነው። ይሄ ፍትህ ነው። እና አላህም በቁርአን ላይ ምን ይላል? ፈላሁ የእሙሩ ቢልዓድሊ ወልኢሕሳኒ ወኢታኢ ዚል ቁርባ ወየንሃ አኒል ፈሕሻኢ ወልሙንከር ይላል አላህ ሱብሓነሁ ወተዓላ። አላህ በፍትሐዊነት ያዛል፣ ሰዎች ማለት ነው ፍትሐዊ እንዲሆኑ ያዛል። ትክክለኛ ፍትሐዊነት እንዲኖራቸው አላህ ሱብሓነሁ ወተዓላ ያዛል ማለት ነው። እና ወኢሕሳኒ ለመልካም ነገር እንዲሰሩ ጥሩ ነገር እንዲሰሩ ለቅርብ ቤተሰቦቻቸው ደግሞ መልካም ነገር እንዲኖሩላቸው አስቀያሚን ነገርና መጥፎን ስራ እንዳይሰሩ አላህ በቁርአን ላይ ያዛል ማለት ነው። እና አጠቃላይ እስልምና ወልዐድሉ ፊል ኢስላሚ በእስልምና ፍትሐዊ ብሎ ማለት የሽመሉ ጀሚዐ ናሲ ሙስሊሚነ ወገይሪ ሙስሊሚነ ሙስሊሞችንም ከሙስሊም ሌላ ያለውን አካል ሁሉ ጠቅሎ የሚይዝ ነው ማለት ነው ፍትሐዊ ብሎ ማለት። እንዲሁ ለሙስሊም ብቻ የማያልፍ ፍትሐዊነት ከሙስሊም ውጭ ያለውን ሁሉ ጠቅልሎ የሚይዝ ነው ማለት ነው ፍትሐዊ ብሎ ማለት። ነቢያችን ዓለይሂ ሰላቱ ወሰላም በአይሁዶችም ሆነ በሙሽሪኮችም ፍትሐዊ ነበራቸው። ፍትህን ነበር የሚያሰነፍት ነቢያችን ዓለይሂ ሰላቱ ወሰላም። እና በሰዎች መካከል የመጀመሪያ እስልምና የመጣው ፍትህን ለማስፈን ነው ማለት ነው። ፍትሐዊ ለመሆን ነው የመጣው ማለት ነው። ሌላው ሁለተኛው ምንድነው? አልከራመቱል ኢንሳንያ ነው። ሰዎችን ደረጃ መስጠት፣ ሰዎችን ማክበርና ማላቅ፣ ለሰዎች ደረጃ መስጠት ለዛ ነው። ሁለተኛው ከረመላሁ በኒ አደመ የአደምን ልጅን አላህ ሱብሓነሁ ወተዓላ አልቆታል፣ ደረጃ ሰጥቶታል፣ ሸረፍ ሰጥቶታል። የሚከበርበት የሆነ ሸረፍ አላህ ሱብሓነሁ ወተዓላ ለሰዎች ሰጥቷቸዋል። ወሐረመ ዙልመ ወልዑድዋነ ዙልምን ማለት ነው አላህ እርም አድርጓል። እንዲሁም ማለት ነው ደግሞ ወሰን ማለፍ ድንበር ማለፍንም አላህ ሱብሓነሁ ወተዓላ እርም አድርጓል ማለት ነው። ስለዚህ አላህ በቁርአን ላይ ምን ይላል? ወለቀድ ከረምና በኒ አደም ይላል ሱረቱል ኢስራእ ላይ የአደም ልጆችን አክብረናቸዋል፣ ላቅ አድርገናቸዋል፣ ደረጃቸውን ከፍ አድርገናቸዋል ይላል አላህ ሱብሓነሁ ወተዓላ። ይሄ በምንድን ነው? የሰውን ልጆችን እንግዲህ አጠቃላይ ነው ሙስሊምም ይሁን ካፊርም ማንኛቸውን ኢንሳን የተባለን የሰውን ልጆች ማለት ነው አላህ ደረጃውን ከፍ አድርጎታል ማለት ነው። በአስተሳሰቡ፣ በአቅሉ፣ በጣም ባነጋገሩ በመሳሰሉ ነገራቶች ሁላ በፊክሩ ተተቀሩ ፍጡራን ማለት ነው እንስሳ የተሆነ ፍጡራን ማለት ነው የሰውን ልጆች አላህ ሱብሓነሁ ወተዓላ ደረጃቸውን ሸረፋቸውን ተክሪማቸውን አላህ ሱብሓነሁ ወተዓላ ከፍ አድርጎታል ማለት ነው። ለዛ ነው እንግዲህ ምንድን ነው አነላህ ሱብሓነሁ ወተዓላ ቀድ መነሐል ኢንሳነ ሰዎችን ሰጥቷቸዋል። ሸረፈን ወፈድለን በጣም ፈድልን ሰጥቷቸዋል፣ ሸረፍን ሰጥቷቸዋል ሰዎችን ማለት ነው። ወከራመትን ዐዚመተን ማለት ነው የሚከበሩበትን ትልቅ የሆነን ደረጃ አላህ ማለት ነው ለሰዎች ሰጥቷቸዋል ማለት ነው። የተመየዙ በይነል ዐቅሊ የተመየዙ የሚለይበት የሆነ እንግዲህ ሰዎች ማለት ነው ዐቅል ሰጥቷቸዋል። የተመየዙ ቢሂ አልሐቀ ወልባጢለ ባጥልና ሐቅን ለይተው የሚያውቁበት የሆነ የሚለዩበት የሆነ ዐቅል ሰጥቷቸዋል።
ይሄ ለሰው ልጆች ማለት ነው ለየት ያለ የሆነ ክብርና ትልቅ የሆነ ፍትሐዊነት ነው ማለት ነው። ሌላው ምንድን ነው? ተፉቁ ቢሃ አላ ከሲሪ ሚነ መክሉቃት ኡኽራ ተሌሎቹ ፍጥራኖች ማለት ነው የሚለዩበት የበላይ የሚሆኑበት ሰዎችን አላህ ሱብሓነሁ ወተዓላ ደረጃቸውን ከፍ አድርጓቸዋል ማለት ነው። ሌላው ሶስተኛው ምንድን ነው? ረሕማ ነው፣ እዝነት ነው። እዝነት ምንድን ነው? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሏቸዋል አላህ ለነቢያችን ዓለይሂ ሰላቱ ወሰላም። አንተን አላክንህም ለዓለማት እዝነት አድርገን እንጂ አላክንህም ብሏቸዋል ነቢያችን ዓለይሂ ሰላቱ ወሰላም። ስለዚህ መተዛዘንም ይሄ እስልምና ያመጣው ነው። እስልምና ያመጣው መተዛዘን ይባላል። ረሕማ እዝነት፣ ተዓጡፍ መተዛዘን፣ ይሄ እስላማዊ የሆነ ህግጋት ነው ማለት ነው። ሌላው ምንድን ነው? አልሑርየቱ ሁርያነት ነው፣ ነፃነት። ጃአል ኢስላሙ ሊዩሐሪረ ናሰ ሚን ዑቡድየት ልበሸር ኢላ ዑቡድየት ላህ ወሕደሁ ሱብሓነሁ ወተዓላ ሰዎችን ነፃ ለማውጣት እንግዲህ ሚን ዑቡድየት ልበሸሪ ሰውን ማለት ተማምለክ የሰውን ጉዕዝ ተማምለክ አላህን ማምለክ ነፃነት አለው። በዱንያም ሆነ በአኸራም ነፃነት አለው። ሰዎች እኮ ነገም ዱንያ ላይም ነፃነት የሌላቸው ነገ በአኸራም ነፃነት የሌላቸው ሌላን አካላት ያመልኩ ነው ማለት ነው። ቢድዓው፣ ሽርኩ፣ ማዕሲያው የተለያየ ወንጀል ማለት ነው ሰዎች የሚሰሩትና የሚጋፈጡት ነፃነት ስለሌላቸው ነው። እስልምና ውስጥ ግን ነፃነት አለ። አላህን ብቻ በማምለክ ለአላህ ብቻ ታዛዥ በመሆን ለነቢያችን ዓለይሂ ሰላቱ ወሰላም ተከታይ በመሆን ነፃነት አለ ማለት ነው። ለይሄ ነው እስልምና ሰዎችን ነፃነት ለማውጣት ነው። ከሰው ባርነት ውርደት ማለት ነው። ከሰው ባርነት ለአላህ ባሪያ መሆን፣ ለሰው ባሪያ መሆን ውርደት ነው፣ ማነስ ነው፣ የበታች መሆን ነው። ለሰው ባሪያ መሆን፣ ለሰዎች መዋደቅ፣ ለሰዎች ስጁድ ማድረግ፣ ለሰዎች መተናነስ፣ ለአላህ መተናነስ ደረጃውን ከፍ ያደርጋል፣ ሸረፉን ከፍ ያደርጋል ማለት ነው። ሱብሃነላህ። ይሄ ነው ነቢያችን ዓለይሂ ሰላቱ ወሰላም አንድ ሰው ለሰው ቢተናነስ፣ አንድ ሰው ለሰው ሱጁድ ቢያደርግ ኖሮ አንድ ሴት ለባሏ ሱጁድ እንዲታረግ አዛት ነበር አሉ ነቢያችን ዓለይሂ ሰላቱ ወሰላም። ለሰው መተናነስ ሰውን ደረጃ ትሰጠዋለህ፣ ክብር ትሰጠዋለህ እንጂ ለሰው መተናነስ ለአላህ መተናነስ ነው። ይሄ ሁርያነት ነው ማለት ነው። ለአላህ ባሪያ መሆን፣ ለሰው ባሪያ መሆን ሁርያነት አለ ማለት ነው። በዱንያም ሆነ በአኸራም ሰዎች ነፃነት የሚኖራቸው ለአላህ ብቻ ታዛዥ ሲሆኑ ነው። ለአላህ ብቻ አምልኮን ለአላህ ብቻ ያደርጉ ነው ማለት ነው። እስልምናም የመጣው የእስልምና ህግጋቶች የመጡት ለዛ ነው ማለት ነው። ሌላው ምንድነው? ረፍዑል ሐረጅ ችግርን ማንሳት፣ ለዛ ነው ችግርን ማንሳት። ፈሸሪዓቱል ኢስላሚየቱ መምንየቱን አለ ተይሲሪ የእስልምና ህግጋት በገር ላይ በጥሩ ነገር ላይ በገር ላይ ማለት ነው የተካበና የተኖረ ነው ማለት ነው። በጣም እንግዲህ መሸቀ የለውም። ወረፊዕ መሸቀት ያለ ናሲ በሰዎች ላይ መሸቀን ለማንሳት ችግርን ለማንሳት የተኖረ ነው እስልምና አስሉ መሰረቱ ማለት ነው። አላህም በቁርአን ላይ ምን ይላል? ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ይላል። በእናንተ ላይ አላደረኩም በዲናችሁ ችግር አላደረኩም ይላል። በዲናችሁ አትቸገሩም ይላል። ዲን ገር ነው። አዲኑ ዩስሩን ጠለቅ ብሎ ለገባው ሰው እስልምና ላወቀው ሰው እንግዲህ ዲን ላይ መቸገር የለም ማለት ነው። ቁርአን እረዳለሁ ለሚል ሰው፣ ሐዲስ እረዳለሁ ለሚል ሰው አይቸገርም ማለት ነው። ገር ነው። ሱብሃንአላህ። ሌላው ምንድነው? አሸሪዓቱል ኢስላሚያ ይሄ ኒዛሙን ሙተካሚሉን የእስላማዊ የሆነ መንገድ ካሚል ነው፣ ኒዛም ነው። ወሲራጡ ሙስተቂም ሙዕወጅ ያልሆነ ጠማማ ያልሆነ መንገድ ነው። ቀጥ ያለ አስባቱ ወል ያለ የሆነ መንገድ ነው ማለት ስና ብሎ ማለት يحفظ للإنسان ሰውየውን ይጠብቀዋል። እስልምናው ራሱ ሰውየውን ይጠብቀዋል። ዲነሁ ወዐቅለሁ ወማለሁ ወዒርደሁ ክብሩን፣ ዲኑን፣ አቅሉን፣ ገንዘቡን ይጠብቅለታል እስልምና ማለት ነው። እስልምና የሚረዳ ከሆነ ወደ እስልምና ገባ ብሎ ቁርአን የሚረዳ ከሆነ ሐዲስ የሚረዳ ከሆነ የአላህ ምንነትና የአላህን ባህሪያቶችን ማለት ጠንቅቆ የሚያቀና የሚረዳ ከሆነ ዲኑ ራሱ ዲኑ ይጠብቀዋል፣ ሰውየውን ይጠብቀዋል ማለት ነው። መጥፎ ላይ እንዲያወርቅ፣ አቅሉ እንዳይበላሽ፣ አቅሉ እንዳይሳሳት፣ ገንዘቡ እንዳይወድም፣ ክብሩ እንዳይጎድፍና ክብሩ እንዳይዋረድ አላህ ሱብሓነሁ ወተዓላ ይጠብቀዋል ማለት ነው። ራሱ ዲኑ ይጠብቀዋል ማለት ነው። ወየድመኑ ለሁ ሐያተን ከሪመተን ፊዱንያ ወልአኺራ በዱንያም በአኺራም ሆነ ዋስትና አለው ማለት ነው። ሰውየው
ዲኑን ጠንቅቆ የሚያውቅ ሆነ ዲን ላይ ያለ ፍትሐዊነት፣ ዲን ላይ ያለ ሁርያነት፣ ዲን ላይ ያለ ረሕማ እዝነት ይሄንን ሰውየው ጠንቅቆ የሚያውቅ ከሆነ በዱንያም ሆነ በአኽራም ዲኑ ራሱ ዋስትና አለው። ዋስትና ገብቶለታል ማለት ነው። በዱንያም በአኽራም ዋስትና ገብቶለታል ማለት ነው። ዋስ የሆነዋ ራሱ ዲኑ ዋስ የሆነዋ ማለት ነው። ስለዚህ ዲናችንን ጠንቅቀን እንወቅ ማለት ነው።